ሁሉ ሰራዊተ ሰማያት። ሰላም ሰላም፣ እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። እንደምታዩት ቤቱን እያስተካከልኩ እያነሳሳው እያጸዳዳሁኝ ነው። ቀሲስ ቤተክርስቲያን ውለው መጥተው አረፈ ብለዋል። እስኪነሳ ድረስ እየጠበኩኝ ነው። የውዳሴ ማርያም ጥናት አለኝ። ምሽታችን ምን እንዳይመስል በትንሹ አሳያቸዋለሁ። ቀሲስ ተነሱ። በነገራችን ላይ በባለፈው ቪዲዮ መልካም አስተያየታችሁን ለሰጣችሁኝ በሙሉ በጣም ነው የማመሰግነው። ደግሞ የሚስትነትን ጉዳይና የካህናትን ጉዳይ በአሉታዊ መንገድ ጉዳዩን ተረድታችሁ መልእክታችሁን ለሰጣችሁኝ ውድ እህቶቼ የምላችሁ አለኝ። ወደ ውዳሴ ማርያም ጥናቱ ለመሄድ የኔን ነጠላ፣ የቀሲስን ጋቢ፣ የመማርበትን ዳዊት አዘጋጅቻለሁ። ቀሲስ በጸሎት እየጀመሩ ነው። የእመቤታችን ውዳሴ ነውና እንድትገልጽልኝ ተማጸናትና መስቀል ተሳልሜ ወደ ትምህርቴ ወደ እህቶቼ ልመለስና የክህነት አገልግሎት ሰማያዊ ነው። በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይም የተፈታ ነው ብሎ ቃል ኪዳን የገባላቸው ራሱ ኢየሱስ ክርስቶስ ለሰማይ በነፍሳችን ላይ እግዚአብሔር ያሰለጠናቸው፣ በምድርም ዓለም ከመዘመኑ በፊት በጥበብ የሰለጠኑ፣ በኪነ ሕንጻው፣ በነገረ መለኮት፣ በስነ ማህበረሰብ ግንባታ፣ በሕክምናው፣ ፊደል በመቅረጽ ሀገር በመገንባት ከ1000 ዓመታት በፊት ሩቅ የተጓዙ የነፍሳችን ባለአደራ የነፍሳችን አገልጋይ ናቸው። ይህን ሁሉ ያልኩት ካህናትን እንደኋላ ቀር የምንቆጥር እንደኔ አይነቶች ደካማዎች ስላለን ነው። ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ሁሉ ሰራዊተ ሰማያት። እኛም ዘመን ከተባለ እኛም ከተማርነው ዘመናዊ ትምህርት በብዙ የዘገኑ ብዙዎች ናቸው። ለምሳሌ የኔም ባል ባነሳ በመንፈሳዊው ካህን፣ ግጥምና ዜማ ደራሲ፣ ከሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የነገረ መለኮት ምሩቅ፣ የበገናና የክራር መምህር፣ በአካዳሚካል ትምህርት ደግሞ የመጀመሪያ ዲግሪ በአካውንቲንግ ያለው ነው። ይህ የቤተ ክርስቲያናችን ትንሹ እውቀት ከአብነቱ ትምህርት በዘለለ ዶክተሮች፣ ፕሮፌሰሮች፣ ብፁዓን አባቶች እንዳሉን እንዳይዘነጋ። ስለዚህ ካህናት አባቶቻችን እናክብር። እንደኋላ ቀር ማየታችን አግባብ አይደለም እላችኋለሁ። የዛሬ ውዳሴ ማርያም ጥናቴን ጨረስኩ። ሁሉንም እንድዘልቀው በጸሎታችሁ አስቡኝ። በጸሎት ነው የጀመርነው እና በጸሎት ዘግተን እኔም ተባርኬ ወደ ጉድ ጉዴ። ይሄን ካሜራሽን ታጠፊልኝ። የቀረስኩት ቪዲዮ ረጅም ነው። ቀጣዩ እንድለቅላችሁ የምትፈልጉ ከሆነ ግን ኮሜንት ላይ አስቀምጡልኝ። በጸሎታችሁ አስቡኝ። እግዚአብሔር ያክብርልኝ። ታዲያ አደራችሁን አጭርና ብላችሁ እንዳስቁብኝ። መልካም ጊዜ